ሰላም ለእናንተ ይሁን ቅዱሳን። እግዚአብሔር አምላካችን የተባረከ ይሁን። ክብር ሁሉ ለኢየሱስ ይሁን። ዛሬ ደግሞ እግዚአብሔር በሰጠኝ ዕድል በዚህ አይነት መልክ የእግዚአብሔርን ቃል ወደ እናንተ ይዤ መጥቻለሁ። የእግዚአብሔርን ቃል የማካፍላችሁ የመጽሐፍ ቅዱስ ክፍል የሚገኘው የሐዋርያው ቅዱስ ጳውሎስ መልእክት ወደ ገላትያ ሰዎች ከዛ መጽሐፍ ላይ ነው። በምዕራፍ 3 ከቁጥር 1 እስከ 5 ያለውን አነብና የማካፍላችሁን ርዕስ እሰጣችኋለሁ። እኔ ያስኩት አዲሱ መደበኛ ትርጉም ስለሆነ አዲሱ መደበኛ ትርጉምን ገላትያ ምዕራፍ 3 ከቁጥር 1 እስከ 5 ድረስ አነባለሁ። እናንተ የማታስተውሉ የገላትያ ሰዎች ሆይ ለመሆኑ ማን መተት አደረገባችሁ? ኢየሱስ ክርስቶስ እንደተሰቀለ ሆኖ በፊት ለፊታችሁ በግልጥ ተስሎ ነበር። ከእናንተ ዘንድ አንድ ነገር ብቻ ማወቅ እፈልጋለሁ። መንፈስን የተቀበላችሁት ሕግን በመጠበቅ ነው ወይስ የተሰበከላችሁን በማመን? ይህን ያህል የማታስተውሉ ናችሁን? በመንፈስ ጀምራችሁ በሥጋ ፍጹም ለመሆን ትጥራላችሁን? በእርግጥ ለከንቱ ከሆነ ይህን ያህል መከራ የተቀበላችሁት እንዲያው ነውን? እግዚአብሔር መንፈሱን የሚሰጣችሁ በእናንተም ዘንድ ታምራትን የሚሰራው ሕግን ስለጠበቃችሁ ነው ወይስ የሰማችሁትን ስላመናችሁ? ከቁጥር 1 እስከ 5 ነው ያነበብኩት። ስለዚህ በርዕስ የምንይዘው በጀመርንበት ጸጋ ወይንም በዳንበት ጸጋ መቀጠል የሚል ነው። በጀመርንበት ወይንም በዳንበት ጸጋ መቀጠል፣ በዛው መኖር የሚል ነው። አስቀድሜ እንደተናገርኩ ይህንን ወደ ገላትያ ሰዎች መልእክት የጻፈው በምዕራፍ 1 ከቁጥር 1 ጀምሮ እንደዚሁም ወደ ውስጥ ስንገባ በተደጋጋሚ ራሱ ሐዋርያው ቅዱስ ጳውሎስ እንደሆነ ይነግረናል። የመጽሐፍ ቅዱስ አስተማሪዎችም ደግሞ በዚህ በገላትያ መልእክት ጸሐፊ ዙሪያ ብዙ ያን ያክል ጭቅጭቅና ክርክር የለም። ሐዋርያው ቅዱስ ጳውሎስ እንደሆነ ይታወቃል፣ ይታመናል። የጻፈበት ዓላማ ደግሞ በምዕራፍ 1 ቁጥር 6 ላይ እንደመነሻ ብንይዘው ዋናውን ዓላማ በክርስቶስ ጸጋ የጠራችሁን እርሱን ትታችሁ ይላል። ሐዋርያው ቅዱስ ጳውሎስ ለገላትያ ሰዎች ሲጽፍላቸው በክርስቶስ ጸጋ የጠራችሁን እርሱን ትታችሁ ወደ ተለየ ወንጌል እንዲፈጥናችሁ መዞራችሁ ደንቆኛል ይላል። ስለዚህ ለመጽሐፍ መነሻ የሆነው ከተጠሩበት፣ ከዳኑበት፣ ከእግዚአብሔር ጋር አንድ ከሆኑበት፣ እርቅን ካገኙበት፣ የዘላለምን ሕይወት ካገኙበት፣ የኃጢአትን ይቅርታ ካገኙበት እግዚአብሔር በክርስቶስ ኢየሱስ ጸጋ አማካኝነት ይህንን ሁሉ ካደረጋቸው ከሰጣቸው ዕድል ፈቀቅ ብለው ወደ ልዩ ወንጌል ወይም ወደ ተለየ ወንጌል እንዴት ፈጥናችሁ ዞራችሁ ይላል። ሐዋርያው ቅዱስ ጳውሎስ በክርስቶስ ኢየሱስ ጸጋ ተሞልቶ በክርስቶስ ኢየሱስ ጸጋ አገልግሏቸው በክርስቶስ ኢየሱስ ጸጋ እነሱም ሰምተው አምነው ይህን ጸጋ ተቀብለው የዘላለምን ሕይወት አግኝተው ከእግዚአብሔር ጋር ጉዞ ጀምረው ነበር። ነገር ግን በሌሎች ምክንያቶች በሌሎች የአይሁድ የስህተት አስተማሪዎች ወደኋላ ፈቀቅ አሉ፣ ወደ ልዩ ወንጌል ፈቀቅ አሉ። ስለዚህ ወደ ልዩ ወንጌል ወደ ተለየ ወንጌል ፈቀቅ ያለውን ይህንን ማህበረሰብ በክርስቶስ ኢየሱስ ወደ ዳኑበት ጸጋ እግዚአብሔር እነሱን ወደ ጠራበት ጸጋ ለመመለስ ሐዋርያው ቅዱስ ጳውሎስ በዚህ ዓላማ ተነሳሽነት ነው ይህንን መጽሐፍ የጻፈው። ስለዚህ መጽሐፉ እንደሚነግረን እነዚህ ሰዎች በክርስቶስ ጸጋ ድነው ነበር፣ የዘላለምን ሕይወት አግኝተው ነበር፣ ከእግዚአብሔር ጋር እርቅን አግኝተው ነበረ፣ የኃጢአትን ይቅርታ አግኝተው ከእግዚአብሔር ጋር በሰላም በደስታ እየኖሩ ነበር። ነገር ግን የስህተት አስተማሪዎች በውስጣቸው ስለገቡ ሕግን የሚሰብኩ የአይሁድን ልማድና የአይሁድን ባህል የሙሴን ሕግ የሚሰብኩ የሚያስተምሩ ሰዎች በመካከላቸው ገቡና ሐዋርያው ቅዱስ ጳውሎስ የሰበከላቸው ወንጌል ያም ደግሞ በክርስቶስ ላይ የተመሰረተው በክርስቶስ ጸጋ የመዳን ላይ የተመሰረተው ክርስቶስ በቂ ነው፣ ክርስቶስ ብቻውን በቂ ነው የሚለውን እሱን በመበረዝ በቂ አይደለም፣ ሕግንም መጠበቅ አለባችሁ፣ መገረዝም አለባችሁ፣ የክርስቶስ ጸጋ ብቻውን አያድናችሁም የሚልን የሐሰት ትምህርት ይዘው ገብተው ልባቸውን ብቻ ሳይሆን አይምሯቸውን ብቻ ሳይሆን ሕይወታቸውንም ሰረቁ። ሕይወታቸውን ወደ አልተገባ መንገድ መሩ።
ስለዚህ እነሱን ለመመለስ በሐዋርያው ቅዱስ ጳውሎስ በፍጥነት በችኮላ በቆራጥነት ምክር አዘል ተግሳጽን የያዘ አባታዊ ፍቅርን ባዘለ መልኩ የጻፈላቸው መልእክት ነው። ስለዚህ በክርስቶስ ጸጋ የጠራችሁን ይላል። እግዚአብሔር ሰዎችን ወደ ራሱ የሚጠራው በክርስቶስ ኢየሱስ ጸጋ ነው። ለዚህ ነው በሌላ መጽሐፍ ላይ በቲቶ ላይ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል ይላል። ጸጋው የእግዚአብሔር ነው፣ ስጦታው የእግዚአብሔር ነው፣ የተሰጠው ደግሞ በክርስቶስ ኢየሱስ አማካኝነት ነው። ዓላማው ደግሞ ሰዎችን ሁሉ ለማዳን ነው። እግዚአብሔር ለማዳን ለሰው ልጆች የገለጠው የሰጠው ስጦታ ጸጋ ነው። በዚህ ጸጋ ከዳኑ በኋላ ወደኋላ ሸርተት አሉ፣ ወደኋላ ፈቀቅ አሉ። ወደኋላ ፈቀቅ ማለት ወደ ነበሩበት መመለስ ብቻ ሳይሆን ደግሞ ወደ ተበላሸ ህይወት ላይ ወደ ተበላሸ የክርስትና አስተምሮት ውስጥም ገቡ። ትውልድን ወደሚያጠፋ ነገር ውስጥ ገቡ። ይሄንን ለማስተካከል ነው ሐዋርያው ቅዱስ ጳውሎስ ይሄንን የጻፈው። ስለዚህ ይሄንን የጻፈበት ምክንያት ወይም የመጽሐፉ ዓላማ ለማስተካከል፣ ለማረም፣ ወደ ትክክለኛው የወንጌል እውነት ለመመለስ የተደረገ ሐዋርያዊ እርምጃ ነው። አባታዊ እርምጃ ነው። ማስተካከያ ነው። ተግሳጽ አዘል ነው። አባት ልጁን እንደሚቆጣ የሚቆጣበት ነው። በልቡ ሐዘን ሞልቶ ወደ ትክክለኛው መንገድ ልጆቹን ለመመለስ የሄደበት እርምጃ ነው። በስልጣን የተሞላ ነው። ይሄንን የተለየ ወንጌል በቁጣ የሚገስጽበት መጽሐፍ ነው። ምናልባትም ደግሞ ሐዋርያዊ ስልጣኑንም ሲጠቀም እናያለን። እኛ ከሰበክንላችሁ ወንጌል የተለየ ወንጌል የሰበከላችሁ ማንም ቢሆን የተረገመ ይሁን እያለ ይናገራል። ልክ እንደ አንድ ወታደር እንደ አንድ ጀነራል ነው የሚወስደው እርምጃ። ፈጣን ነው፣ ቆራጥ የሆነ ወደ ትክክለኛው መስመር ለማምጣት የሚሄድበትን አካሄድ እንመለከታለን። ከመንፈሳዊ ውድቀት ለማውጣት የገላትያ ሰዎች ከሞት ወደ ሕይወት የተሻገሩ ነበር። ከጨለማው መንግስት ወደ እግዚአብሔር መንግስት የፈለሱ ነበረ። ነገር ግን በሐሰተኛ አስተማሪዎች ምክንያት መንፈሳዊ ውድቀት ውስጥ ገብተው ነበረ። በመንፈሳዊው ሕይወት ላይ ነገራቸው ተበላሽቶ ነበር። ትክክለኛውን የመጽሐፍ ቅዱስ የደህንነትን መንገድ ብቸኛ የሆነውን ክርስቶስ ብቻውን በቂ ነው የሚለውን የደህንነትን መንገድ ስተው ውድቀት ውስጥ ነበሩ። እነሱን ለመመለስ የሄደበት ክፍል ነው። ለዚህ ነው ቅድም ባነበብኩላችሁ ላይ በመነሻችን ላይ እናንተ የማታስተውሉ የገላትያ ሰዎች ሆይ ይላቸዋል። ከዳኑበት ጸጋ የዘላለምን ሕይወት ካገኙበት እግዚአብሔር ራሱን ለነሱ ካቀረበበት በክርስቶስ ኢየሱስ ከተገለጠላቸው ነገር ፈቀቅ ብለው ሕግን ወደ መጠበቅ፣ በተለይም ደግሞ ክርስቶስ በቂ አይደለም፣ መገረዝ ያስፈልጋል፣ የአይሁድን ስርዓትና ሕግ መጠበቅ ያስፈልጋል ወደሚለው ዘወር አሉ። ይሄ ነው የተለየ ወንጌል፣ ይሄ ነው ልዩ ወንጌል የሚለው። ስለዚህ ምን ይላቸዋል? የማታስተውሉ ይላቸዋል። አዚም ያደረገባችሁ ማን ነው ይላቸዋል። እነዚህን ሰዎች ለመታደግ ልክ አንድ በሚቃጠል ቤት ውስጥ ያለን ሰው ከዛ ከሚቃጠለው እሳት ለማዳን በጩኸት የሚወሰድን አይነት እርምጃ ነው ሐዋርያው ቅዱስ ጳውሎስ እነዚህ ሰዎች እንዲያመልጡ፣ እነዚህ ሰዎች ለመታደግ የሚሄደው እርምጃ። እነሱን መታደግ ብቻ ደግሞ አይደለም፣ የአዲስ ኪዳንን ስነ መለኮት ሊበላሽ ስለሚችል፣ ምክንያቱም ክርስቶስ ብቻውን በቂ አይደለም፣ የመስቀሉ ስራ ብቻውን በቂ አይደለም የሚልን አስተምሮት በትውልዶች ላይ የመጀመሪያዊቱ ቤተክርስቲያን ላይ የተደረገ የመጣ ከፍተኛ ከልት ነው። ይሄንን ካላስተካከለው እስከኛ ዘመን ድረስ ከኛም ዘመን በኋላ የአዲስ ኪዳን ስለመለኮት የደህንነታችን መንገድ ሊበላሽ ስለሚችል ልንድንበት፣ የዘላለም ሕይወት ልናገኝበት፣ ከእግዚአብሔር ጋር ልንታረቅ የምንችልበት ነገር ጠላት ሊያበላሽ ስለሆነ ሐዋርያው ቅዱስ ጳውሎስ የአዲስ ኪዳን ስለመለኮት እንዳይበላሽ ምካቴ ሲሰራ ነው የምናየው። ከባድ ጥፋት በትውልድ ላይ ሊመጣ እንደሚችል ተረድቶ ሲናገር ነው የምናየው። የማታስተውሉ ማን አዚም አደረገባችሁ ይላቸዋል።
እናንተ የማታስተውሉ የገላትያ ሰዎች ሆይ ለመሆኑ ማን መተት አደረገባችሁ? እንዴት በክርስቶስ ኢየሱስ ከዳናችሁበት ጸጋ ፈጥናችሁ ይላል ፈጥናችሁ ወደ ኋላ ፈቀቅ ልትሉ ወዳልተገባ ወደ ልዩ ወንጌል ፈቀቅ ልትሉ ቻላችሁ ይላቸዋል። ስለዚህ ይሄ ሐዋርያው ተደንቆ አዝኖም የጻፈው መልእክት ነው። በዚህ በምዕራፍ 3 ላይ ምን ይላቸዋል? የማታስተውሉ የገላትያ ሰዎች ሆይ ለመሆኑ ማን መተት አደረገባችሁ ብሎ ከጠየቀ በኋላ ኢየሱስ ክርስቶስ እንደተሰቀለ ሆኖ በፊት ለፊታችሁ በግልጥ ተስሎ ነበር ይላል። እነዚህ ሰዎች በመልካም ጅማሬ የጀመሩ ናቸው። በጥሩ ጅማሬ የጀመሩ ናቸው። የወንጌል እውነት በዚህ ታላቅ ሐዋርያ አማካኝነት ቀርቦላቸው በትክክለኛ መንገድ ላይ የጀመሩ ነበሩ። ነገር ግን ኋላ ላይ በስህተት አስተማሪዎች ነገራቸውን ጣሉ። ኢየሱስ ክርስቶስ እንደተሰቀለ ሆኖ በፊታቸው ተስሎ ነበረ። መስቀሉ ይታያቸው ነበረ። የመስቀሉ ቃል ትምህርት በውስጣቸው በልባቸውም በአይምሯቸውም ሞልቶ ነበረ። የሚመኩበት ነበር። ተስፋ የሚያደርጉበት ነበር። ኃጢአታቸው በመስቀል ላይ በተሰራው ስራ እንደተንከባለለላቸው መረዳቱ ነበራቸው። ዕውቀቱ ነበራቸው። ግን ምን ሆነ? ያ ፊት ለፊታቸው ተስሎ የነበረው መስቀል የተሰቀለው ክርስቶስ ከሕይወታቸው ጠፋ። ከሕይወታቸው ተሰረቀ። ጠላት በሐሰተኛ አስተማሪዎች፣ በአይሁድ አቀንቃኞች ይህንን ነገር ወሰደ። ይህንን ለመመለስ የተደረገ ግብ ነው ይሄ መጽሐፍ። ልዩ ወንጌል ይለዋል። ወደ ምዕራፍ 1 ቁጥር 6 እስከ 9 ያለውን ደግመን እናንብ። በክርስቶስ ጸጋ የጠራችሁን እርሱን ትታችሁ ወደ ተለየ ወንጌል እንዲህ ፈጥናችሁ መዞራችሁ ደንቆኛል ይላል። እንደ ምጸት ነው ደንቆኛል የሚለው። እንደ እውነቱ ከሆነ ሌላ ወንጌል የለም። የሚያደናግሯችሁና የክርስቶስን ወንጌል ለማጣመም ጥረት የሚያደርጉ አንዳንድ ሰዎች አሉ። ዓላማው ማጣመም ነው። ምንም የክርስቶስን ወንጌል ማጣመም ነው፣ መበረዝ ነው። ነገር ግን እኛ ብንሆን ወይም የሰማይ መልአክ ከሰበክንላችሁ ወንጌል የተለየ ወንጌል ቢሰብክላችሁ እርሱ ለዘላለም የተረገመ ይሁን። ቀደም ብለን እንዳለው አሁንም ደግሜ እላለሁ፣ ማንም ከተቀበላችሁት ሌላ የተለየ ወንጌል ቢሰብክላችሁ እርሱ ለዘላለም የተረገመ ይሁን ይላል። ቆራጥነትን፣ የወንጌልን እውነት ለመጠበቅ የሚሄደውን ርቀትን እንመለከታለን። እነዚህን ሰዎች ለመታደግ መጪውንም ትውልድ ለመታደግ የሚሄድበት እርምጃ በጣም አስደናቂ ነው። ከዚህም ሌላ ደግሞ ሐዋርያው ቅዱስ ጳውሎስ የነዚህ ሰዎች ወደ ተለየ ወንጌል ማዘንበል፣ መዞር መንፈሳዊ ውድቀት ብቻ ሳይሆን ሐሰተኞች እነዚህን ሰዎች ወደ ራሳቸው ለመውሰድ አንዱ የተጠቀሙበት መንገድ ምንድነው? በሐዋርያው ጳውሎስ ጥሪ ላይ ተነስተው ነበር። ሐዋርያ አይደለም፣ እሱ ክርስቶስ ኢየሱስ በምድር ላይ በነበረ ሰዓት ከ12ቱ መካከል አልነበረም፣ ሐዋርያ ተብሎ ሊጠራ አይገባም። በሱ የቀረበላችሁም ደግሞ ክርስትና ከሱ የሰማችሁትም ደግሞ ይህ የምስራች የወንጌል እውነት ትክክል አይደለም፣ ሙሉ አይደለም። እሱ በእናንተ ዘንድ ተወዳጅ እንዲሆን አንዳንድ ነገሮችን አስቀርቶባችኋል፣ ለምሳሌ መገረዝን አስቀርቶባችኋል ብለው ያማምልሏቸው ነበረ። እነሱን ለማማለል የሐዋርያውን ስም ያጠፉ ነበር። የሐዋርያን አገልግሎት ተቀባይነት እንዳያገኝ ያደርጉ ነበረ። እነዚህም የአይሁድ ሐሰተኞች አስተማሪዎች ነው። ለዚህ ነው ምን ይላል ሐዋርያው ቅዱስ ጳውሎስ በዚህ በምዕራፍ 1 ቁጥር 11 ላይ ወንድሞች ሆይ የሰበኩላችሁ ወንጌል ሰው ሰራሽ አለመሆኑን እንድታውቁ እፈልጋለሁ። ከማንም ሰው አልተቀበልኩትም፣ ከማንም አልተማርኩትም፣ ይልቁንስ በመገለጥ ከኢየሱስ ክርስቶስ ተቀበልኩት ይላል። ከማንም አልተቀበልኩትም፣ ማንም አልመሰከረልኝም፣ ማንም ወደዚህ መንገድ አላመጣኝም፣ ራሱ ኢየሱስ ክርስቶስ በመገለጥ ሰጥቶኝ ነው ይላል።
ስለዚህ ልክ ነው። ከ12ቱ መካከል ከበጉ ሐዋርያት መካከል አብረው አልነበረም። ጌታችን ኢየሱስ ክርስቶስ በምድር ላይ በነበረበት የምድር አገልግሎቱ ዘመን ላይ ይህ ሰው አብሮ አልነበረም፣ እንደውም አሳዳጅ ነበረ። ነገር ግን በደማስቆ መንገድ ላይ የተገለጠለትና ኮሚሽን ያደረገው ኢየሱስ እንደሆነ በዚህ ስፍራ ላይ ደግሞ ይናገራል። ይህንን አሁን ያነበብኩላችሁ ምዕራፍ 1 ቁጥር 11 ላይ ያለውን ከሐዋርያት ሥራ ምዕራፍ 9 ላይ ሐዋርያው ጳውሎስን በደማስቆ መንገድ ላይ ጌታ ሲገናኘው ያለውን ታሪክ ማንበብ ይቻላል። ስለዚህ ከዋነኞቹ መካከል ባይሆንም ግን ትልቅን መልእክት የአሕዛብ ሐዋርያ አድርጎ እንደተሾመ ይናገራል። ምዕራፍ 2 ቁጥር 11 ላይ ሄደን ስናነብ ምዕራፍ 2 ቁጥር 11 ላይ ጴጥሮስ ወደ አንጾኪያ በመጣ ጊዜ በግልጥ ስቶ ስለነበር ፊት ለፊት ተቃወምኩት ይላል። ሐዋርያው ቅዱስ ጳውሎስ ጴጥሮስን ተቃወምኩት ይላል። ለምንድን ነው ጴጥሮስን የተቃወምኩት ያለው? ሐዋርያው ጴጥሮስን በነዛ ሰዎች አስተምሮት ከአሕዛብ ጋር አብሮ መቀመጥ አብሮ መብላት ወደኋላ ፈቀቅ ብሎ ስለነበረ ሐዋርያው ጳውሎስ ይህን በዚህ ድርጊቱ ተቃወምኩት ይላል። ስለዚህ ይህ የወንጌልን እውነት ለመጠበቅ ሐዋርያው ጳውሎስ ከሐሰተኞች ጋር ተጋፍጧል። ቀዳሚ ከነበሩት ከዋናኞቹ ጋርም ሁሉ ተጋፍጧል ማለት ነው። የወንጌልን እውነት ለማስጠበቅ ከግብዞች ጋር ተጋፍጧል። እንደውም በርናባስ እንኳን በግብዝነታቸው ሳይቀር ተሳበ ይላል። ብዙዎችን ኢንፍሉዌንስ አድርገው ነበር፣ በብዙዎች ላይ ተጽዕኖ አድርገው ነበር። ስለዚህ በዛው ከቀጠሉ የወንጌል እውነት ስለሚበላሽ ሐዋርያው ቅዱስ ጳውሎስ ትልቅ ኃላፊነትን ወስዶ ሲጋፈጥ እናያለን። ሕዝበ ምዕመኑን ብቻ ሳይሆን አገልጋዮችንም ሲታደግ እናያለን ማለት ነው። ክብር ሁሉ ለኢየሱስ ይሁን። ለዛ ነው የማታስተውሉ የሚላቸው። እግዚአብሔር አምላካችን ስም የተመሰገነ ይሁን። እንግዲህ የገላትያ ሰዎች ውድቀት በትንሹ ለማየት ሞክረናል። የገላትያ ሰዎች ውድቀት ወደ ሕግ መመለስ ነው። የአይሁድን ሕግ ወደ መጠበቅ መገረዝን፣ ሌሎች ስርዓቶችንም በዓላትንም ወደ ማክበር መምጣት ነው። አይሁድ በሙሴ መጽሐፍት በአምስቱ መጽሐፍ ወደ 613 ሕጎች አሉ። እነዛን ወደ መጠበቅ እንዲመለሱ ነው። የገላትያ ሰዎች ውድቀት እንግዲህ የዘላለም ሕይወትን ደህንነትን በክርስቶስ ያገኘ ነው በቂ ስላልሆነ ሕግንም መጨመር አለብን። በስራ የራሳችንንም ጥረት መጨመር አለብን። የሰው ጥረት የሰው ትጋትም ያስፈልጋል። በእግዚአብሔር ፊት ብቁ ሆነን ለመገኘት በክርስቶስ ኢየሱስ የተሰራው ስራ ብቻውን በቂ አይደለም። ስለዚህ የራሳችንንም ስራ መጨመር አለብን የሚል ከሐሰተኛ አስተማሪዎች የገባባቸው ዕውቀት አስተሳሰባቸውን ቀየረ፣ እምነታቸውን ቀየረ፣ ኑሯቸውን ምልልሳቸውን ሁሉ ቀየረ። ይህ ከባድ የገቡበት አዘቅት ነበረ። ይህ ከባድ የገቡበት ውድቀት ነበረ። ወደ መገረዝ እየተመለሱ ነበር። ሕግና ስርዓትን ወደ መጠበቅ እየተመለሱ ነበር። የእግዚአብሔርን ጸጋ ወደ ማጣጣል መጥተው ነበር። የተሰቀለው ክርስቶስ ኢየሱስ በከንቱ እንደሆነ መቁጠር ጀምረው ነበረ። በዚህ በገላትያ ምዕራፍ 2 ቁጥር 21 ላይ ያለውን የእግዚአብሔር ቃል እስኪ እናንብብ። እንዲህ ይላል። ከቁጥር 20 ጀምሮ እናንብብ። ከክርስቶስ ጋር ተሰቅያለሁ፣ ከእንግዲህ እኔ አልኖርም፣ ነገር ግን ክርስቶስ በውስጤ ይኖራል። አሁንም በሥጋ የምኖረው ኑሮ በወደደኝና ስለ እኔ ራሱን አሳልፈው በሰጠው በእግዚአብሔር ልጅ ላይ ባለ እምነት ነው። ቁጥር 21 የምፈልገው ይህንን ነው። የእግዚአብሔርን ጸጋ አላቃልልም። ጽድቅ በሕግ በኩል የሚገኝ ከሆነማ ክርስቶስ እንዲያው በከንቱ ሞተ ማለት ነው ይላል። ጽድቅ በሕግ በኩል የሚገኝ ከሆነማ ክርስቶስ እንዲያው በከንቱ ሞተ ማለት ነው ይላል። ሐዋርያው ሲናገር ምን አለ? የእግዚአብሔርን ጸጋ አላቃልልም ማለት። እነዚህ የገላትያ ሰዎች አውቀውም ይሆን ሳያውቅ በሐሰተኛ አስተማሪዎች የመንፈስ ተጽዕኖ አድሮባቸው እያደረጉት ያለው ነገር የእግዚአብሔርን ጸጋ ማቃለል ነው። ሐዋርያው ምን አለ? የእግዚአብሔርን ጸጋ አላቃልልም ማለት ወደ ሕግ መመለስ፣ ወደ ሰው ጥረት መመለስ፣ ወደ ሕግ ስራዎች፣ ወደ ሙሴ
ወደ አዘዘው ወደ ተቀበለው ወደ መገረዝ ወደዛ መመለስ የእግዚአብሔርን ጸጋ ማቃለል ነው አለ። ይህንን ሲናገር ምን አለ? በሕግ መንገድ የሚጸደቅ ከሆነማ ክርስቶስ እንዲያው በከንቱ ሞተ ይላል። የክርስቶስን ስቃይ መቼም ሁላችንም እናውቀዋለን። ክርስቶስ የከፈለውን ዋጋ እናውቀዋለን። ክብሩን ጥሎ እስከ መምጣት፣ ሰው እስከ መሆን፣ የባሪያ መልክን እስከ መያዝ፣ መዋረድን፣ የመስቀል ሞትን እስከ መሞት ድረስ ኢየሱስ ክርስቶስ የተዋረደበት ነው። የመስቀል ሞትን ሞቷል፣ መቃብር ወርዷል። ያ ሁሉ የተቀበለውን መከራ ለከንቱ ነው ማለት ነው። በሕግ በኩል ጽድቅ የሚገኝ ከሆነ ታዲያ ክርስቶስ ኢየሱስ ለምን መጣ ይላል። ይህንን ነው የማታስተውሉ ናችሁ የሚላቸው። እንዴት ይህንን አታስተውሉም? ሕግ አስፈላጊ ቢሆን ኖሮ ሕግን ሐዋርያው ይዞላቸው ይመጣ ነበር። ሕግ ግን ስላላስፈለገ ሕግን አላቀረበላቸውም። በጸጋ የጸጋ ወንጌልን ይዞላቸው ነው የመጣው። በጸጋ ወንጌል ነው ኃጢአተኛው ዓለም የሚድነው፣ ኃጢአተኛ ሁሉ የሚድነው። ስለዚህ ይህ መሳሳት ብቻ አይደለም፣ አዚም ብቻ አይደለም፣ ድንዛዜ ብቻ አይደለም፣ የእውቀት እጥረት ብቻ አይደለም፣ መንፈሳዊ ውድቀት ነው፣ መንፈሳዊ ክህደት ነው። የእግዚአብሔርን ጸጋ ማቃለል ነው። እግዚአብሔር በአንድ ልጁ የከፈለልንን ዋጋ ከንቱ ማድረግ ነው። ወገኖቼ መዳን ኢየሱስ ክርስቶስ የሰራው ስራ ብቻ በቂ ነው። በመስቀል ላይ የተሰራልን ስራ ብቻ በቂ ነው። የሰው ስራ የዘላለምን ሕይወት ሊያስገኝለት፣ የሰው ስራ ወደ እግዚአብሔር መንግስት ሊያመጣው፣ ሰው በራሱ ስራ ይቅርታን ሊያገኝ ፈጽሞ አይችልም። በእግዚአብሔር ፊት የምንቆምበት ሞገሳችን፣ በእግዚአብሔር ፊት መቆም የምንችልበት ድፍረታችን፣ የእግዚአብሔር ልጆች ተብለን የተጠራንበት፣ መንፈስ ቅዱስን የተቀበልንበት፣ ተአምራቱን ያየንበት፣ ከሞት ወደ ሕይወት የተሻገርንበት፣ ከእግዚአብሔር ጋር የታረቅንበት የጸጋ ወንጌል ነው። የጸጋ ወንጌል ማለት እግዚአብሔር በልጁ በኢየሱስ ክርስቶስ ለእኛ ስራውን ሁሉ ሰርቶ ተፈጸመ ያለበት ነው። እኛ ምን ጨምረው የለም። እኛ ማንንና ምን ልንጨምር እንችላለን? ገና ኃጢአተኞች ሳለን እኮ ነው የወደደን። ገና ደካሞች ሳለን እኮ ነው እግዚአብሔር ወደኛ የመጣው። ዓለም ሁሉ ኃጢአትን ሰርተዋል፣ የእግዚአብሔርም ክብር ጎሏቸዋል ተብሎ ሁላችን በጠፋንበት እኮ ነው እግዚአብሔር አንድ ልጁን የሰጠን። ልንድንበት፣ ልንቆምበት፣ ልንኖርበት፣ ልንመላለስበት የምንችለው የጸጋ ወንጌል ነው። የጸጋ ወንጌል ነው። የዳንበት የጸጋ ወንጌል ነው። ምናልባትም ከዚህ የጸጋ ወንጌል ፈቀቅ ብለን አሁንም በእኛ ዘመን የራሳችንን ስራ፣ ሃይማኖታዊ ነገሮችን ጨምረን የቤተ ክርስቲያን ስርዓቶችን መጠበቅ፣ እነዚህ ሁሉ ነገሮች ደህንነትን ለእኛ አያመጡልንም። በደህንነታችን ላይ የምንጨምረው ነገር የለም። እግዚአብሔር በክርስቶስ ኢየሱስ የሰራልን ስራ በቂም ከበቂም በላይ ነው። ክብር ሁሉ ለኢየሱስ ይሁን። በጽድቅ በቅድስና መመላለስ የመዳናችን ውጤት ነው፣ የመዳናችን ምልክት ነው። ለመዳን ግን ምንጨምረው ነገር የለም፣ የምንሰራው ስራ የለም። በዛን ጊዜ መገረዝ ነበር፣ የአይሁድን ስርዓት መጠበቅ ነበር። አሁን ደግሞ በልዩ ልዩ አይነት መልክ የራሳችንን ነገር ወደ መጨመር የመጣን ካለን፣ ሃይማኖታዊ ስርዓቶችን መጠበቅ የመጣን ካለን ለደህንነታችን አስተዋጽኦ የለውም። የሰው ጥረት አያስፈልግም፣ የሰው ስራ አያስፈልግም። እግዚአብሔር በክርስቶስ ኢየሱስ የሰራልን ስራ በቂ ነው፣ ሙሉ ነው። ስለዚህ የገላትያ ሰዎች የወደቁበትን ውድቀት ምናልባት እኛ ወድቀን ይሆንን? በእግዚአብሔር ጸጋ ከመመካት ይልቅ በራሳችን ነገር መመካት ጀምረን ይሆንን? መጽሐፍ ሲናገር የሚመካ በእግዚአብሔር ይመካ ይላል። ጽድቅም ቅድስናም ቤዛነትም የተደረገልን በሱ ነው ይላል አንደኛ ቆሮንቶስ ምዕራፍ 1 ቁጥር 31 ላይ። በእርሱ ሁሉ ስለተደረገልን የሚመካ በእግዚአብሔር ይመካ ይላል። ክብር ሁሉ ለኢየሱስ ይሁን። የጸጋ ወንጌል በቂ ነው። በክርስቶስ የተሰራልን ስራ በቂ ነው። ክብር ሁሉ ለኢየሱስ ይሁን። እግዚአብሔር አምላክ ይባርካችሁ። አሜን።